ለዚህ አበቃንን ሁላችንንም ይህን ቀን ደግሞ ለሁላችንም የሰጠንን ይሄ ቀን የእግዚአብሔር ቀን ማለት ይህን ቀን የሰጠንን እግዚአብሔርን ማመስገን ፈልጋለሁ። እግዚአብሔር የተመሰገነ ይሁን። በእያንዳንዷ መንገዳችን በእያንዳንዷ ኮቴያችን እያንዳንዷን ነገራችንን ተቆጣጥሮ ማለት ነው ይዞ ዛሬ አደርሶናል። ተመራቂዎች በተለይ ደግሞ ያለፋችሁበትን መንገድ ታውቃላችሁ። ንግግሬ ውስጥም እንኳን ደስ ያላችሁ ይላለው፣ ግን እግዚአብሔር እንኳን ለዚህ አበቃችሁ። አቶ ወንድሙ ጀምሴ የገሊላ ኢንተርናሽናል ሰሚናሪ ቦርድ ኦፍ ዳይሬክተርስ ቼርማን፣ ዶክተር ጥላዬ ደመቀ የገሊላ ኢንተርናሽናል ሰሚናሪ ፕሬዚዳንት፣ ፓስተር ስቲቨን ኤስአይኤም ዲፒቲ ዳይሬክተር ጀነራል፣ አምባሳደርስ፣ የተከበራችሁ የቦርድ አባላት፣ የተከበራችሁ የሴኔት አባላት፣ አመራሮች፣ መምህራንና ሰራተኞች፣ የተከበራችሁ የተለያዩ ተቋማት አመራሮች፣ እንደየማዕረጋችሁ ኦል ፕሮቶኮልስ ኦብዘርቭድ፣ ጥሪ የተደረገላችሁ እንግዶች፣ ከሁሉም በላይ ውድ እጩ ተመራቂዎችና የተመራቂ ቤተሰቦች ለዚህ ለ8ኛው ዙር የምረቃ በዓል እንዲሁም ለኮሌጁ 10ኛ ዓመት በክብር እንግድነት ተገኝቼ መልእክት ማስተላለፍ መቻሌ የተሰማኝን ክብርና ደስታ እየገለጽኩ የዕለቱ ተመራቂዎች፣ የተመራቂ ቤተሰቦች እና የዩኒቨርሲቲው ማህበረሰብ የዓመታት ጥረትና ልፋታችሁ ፍሬ አፍርቶ ለማየት መብቃታችሁ እንኳን ደስ ያላችሁ ለማለት ወዳለሁ። ውድ ተመራቂዎች፣ በዩኒቨርሲቲው ቆይታችሁ የዓመታት ትኩረትና ብርታት የሚጠይቀውን ትምህርታችሁንና በሂደቱ የገጠሟችሁን ውጣ ውረዶች አልፋችሁ በማጠናቀቅ ለመጪው ህይወታችሁ መሰረት በሚጥል እና ልዩ ልዩ ትርጉም በሚኖራት የዛሬዋ የምረቃ በዓል በመብቃታችሁ በድጋሜ እንኳን ደስ ያላችሁ ለማለት እፈልጋለሁ። ውድ የገሊላ ኢንተርናሽናል ሰሚናሪ አመራሮች፣ መምህራንና ሰራተኞች የዕለቱ እጩ ተመራቂዎችን በእውቀት፣ በክህሎት፣ በአመለካከትና ስነ ምግባር በማነጽ የሀገር ተረካቢነት እንዲሁም ለመሪነት እንዲበቁ የዓመታት እውቀታችሁን፣ ጊዜያችሁንና ፍቅራችሁን ሳትቆጥቡ በመስጠት ጽኑ መሰረት በመጣላችሁ ልትመሰገኑ ይገባል። የድካማችሁን ፍሬ በማየታችሁ እናንተም እንኳን ደስ ያላችሁ። ውድ የተመራቂ ቤተሰቦች፣ ምሩቃን የዘራችሁት የተስፋ ዘር ፍሬ አፍርቶ ለማየት በመልካም ክርስቲያናዊ ማንነት እንዲሁም ኢትዮጵያዊነት ስነ ምግባር ታንጸው ለራሳቸውና ለመጪው ትውልድ አራያ እንዲሆኑ በማድረጋችሁ ልትኮሩ ይገባል። ይህንን የዘመናት የድካም ፍሬ ለማየት በመብቃታችሁ እንኳን ደስ ያላችሁ። ክቡራንና ክቡራት፣ የትምህርትና ስልጠና ፕሮግራሞች ግብ መነሻና መድረሻው የልማት እቅዶችን ማስፈጸሚያ የሚሆን ብቃት ያለው የሰው ኃይል በሚፈለገው ብዛትና ጥራት ማፍራት ነው። በዚህ ዘርፍ ውጤታማ የሆኑ ሀገራትም መሰረታቸው ትምህርትና ስልጠና ስርዓታቸውን በሳይንስ በምርምርና ቴክኖሎጂ ማጠናከር የሰው ኃይል አቅማቸውን በገንባት መቻላቸው ነው። ትልልቅ የምንላቸው ሀገሮች የደረሱት ትምህርት ላይ ኢንቨስት በማድረጋቸው፣ ኢኖቬሽን ላይ ኢንቨስት በማድረጋቸው፣ አዳዲስ የሚመጣውን ዘመን የሚዋጅ ትውልድ መፍጠር ላይ በመስራታቸው ነው። በዚህ መሰረት የትምህርት ተቋሞቻችን በተሰጣቸው ሀገራዊ ተልዕኮ መሰረት ትውልዱን በአዲሱ ተለዋዋጭ የዓለም ስርዓት ውስጥ ስኬታማ እንዲሆኑ መጪውን ጊዜ መሰረት ያደረገ የሰው ሀብት የሚፈራባቸው፣ አዳዲስ የለውጥ ሀሳቦች የሚፈልቅባቸው፣ የባህላዊ እሴቶቻችን የሚጎለብትባቸው፣ እውቀትን ወደ ተግባር የሚለወጥባቸው፣ የመተሳሰብ፣ የመቻቻል፣ የመከባበር፣ የአብሮ ባህል የሚቀመርባቸው ማዕከላት እንዲሆኑ ትኩረት አድርገው መስራት ይጠበቅባቸዋል። የዛሬ የገሊላ ኢንተርናሽናል ሰሚናሪ ተመራቂዎች ከሁሉም በተለየ ስብዕናን በተላበሰ መልክ በዚሁ ሂደት አልፋችሁ በሂደቱ የሚገኘውን ስንቅ ሰንቃችሁ ለዛሬ ምረቃ እንደበቃችሁ ተስፋ አደርጋለሁ። የዛሬው ምርቃት ውድ ተመራቂዎች፣ የዛሬው ምርቃት ወደ አዲስ የህይወት ምዕራፍ የምትሸጋገሩበት አዲስ ምዕራፍ፣ አዲስ በር እንጂ የመጨረሻ አለመሆኑን ተረድታችሁ በትምህርት ቆይታችሁ የቀሰማችሁትን እውቀት፣ ክህሎት እንዲሁም የአመራር ጥበብ በመጠቀም እና ወደ ተግባር ቀይራችሁ መንዝራችሁና ለራሳችሁ ለዚህ ያበቃችሁን እግዚአብሔርን፣ ሀገርንና ህዝቡን በላቀ ደረጃ በማገልገል
አገልጋይ ማንነት ይዛችሁ እንድትወጡ በሀገር ግንባታ ላይ የበኩላችሁን አሻራ እንድታስቀምጡ ካደራ ጭምር እያሳሰብኩ በመጨረሻም በመመረቃችሁ እንኳን ደስ ያላችሁ ላለሁኝ ከልብ አመሰግናለሁ።